ስሜ ተመስገን አዳሙ ነው። የመጣሁት ከዚህ ከወልቂጤ ከተማ ነው። እኔ ይዤ የቀረብኩት ያው ሁለት ሰው የሚይዝ ከሹፌር ውጭ አንድ ሰው የሚይዝ የቤት መኪና ነው። የቤት መኪናው ኢንጂኑ ከሞተር ነው የተጠቀምኩት፣ ከባጃጅ ነው የተጠቀምኩት። ሌላኛው ሽፍን መኪና ለማድረግ አስቤ ነው። በሞተር ሳይክል ፋንታ ሽፍን መኪና ለማድረግ ማለት ነው። እና አደጋን ለመከላከል ሞተር ሳይክል አደጋ አብዛኛው ጊዜ አደጋ ከሹፌር ላይ ስለሚደርስ እሱን ለመቅረፍ ነው። ሁለተኛው ደግሞ በፀሐይ ሰዓትም ሆነ በዝናብ ሰዓት ለማሽከርከር ቤንዚን ቆጣቢ ነው። በ1 ኪሎ ሜትር በ15 ኪሎ ሜትር 1 ሊትር ቤንዚን ይበላል እና ቤንዚን ቆጣቢ ነው። ሁለተኛ ደግሞ በቃ ሽፍንነቱን የመረኩት ከአደጋ ለመከላከልና ከቤንዚን እና ዋጋውን ኮሱ አነስ ስለሚል ለዛ ነው። ሲበር ስራ ምን አነሳሳ? ቀጣይስ ራዕይ ምንድነው? ያው ራዕይ ቀጣይ ቦታና ማሽኖችን ባገኝ በተሻለ መንገድ፣ በተሻለ ስራ፣ በተሻለ ዲዛይን በሚያምር ሁኔታ ሰራለሁ ብዬ አስባለሁ። ምክንያቱም እያንዳንዱ ነገር የሰራኋቸው ነገሮች በቶሎ የሚገኙና ሀገር ውስጥም በአብዛኛው የሚገኙ ናቸው እና ቀጣይ የማስበው ነገር ቢኖር ቦታና ማሽኖችን ባገኝ ማምረት እንደሚቻል መስራት እንደሚቻል ነው ማስበው እና በዛ ማምናለሁ።